የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሳውዲ ድጋፍ የፋኖና የህወሓት ኃይሎችን በማስተባበር ኢትዮጵያ ላይ መጠነ ሰፊ ጥቃቶችን ለመፈጸም ዝግጅታቸውን መጨረሳቸውን ተከትሎ የአራት ኪሎ ቤተመንግስት ከፍተኛ ስጋት ውስጥ መውደቁ የተሰማ ሲሆን የእውር ድንብር ነገር ለማድረግም ኢራንና ሌሎች ሀገራትን ድጋፍ ለመጠየቅ የምክር ቤቱን አፈ ጉባኤ ታገሰ ጫፎን ወደ ኢራን መላካቸውን ሰምተናል። በቀጠናው ያለው ሁኔታ እጅጉኑ አወዛጋቢ ደረጃ ላይ መድረሱ ተሰምቷል። ይህንን አስመልክቶ የተሰማውን መረጃ በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልን። የኢትዮ ሚዲያ መረጃ ቤተሰቦች እንደምንሰነበታችሁልን። ከኢትዮ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን የምናስደምጣችሁ ይሆናል። በቀጠለው የአማራ ክልል ውጊያ የፋኖ ኃይሎች በተለያዩ የውጊያ ቀጠናዎች የመልሶ ማጥቃት እርምጃዎችን አጠናክረው የቀጠሉ ሲሆን ምሽቱንም በበርካታ ግንባሮች ከፍተኛ የተባሉ ውጊያዎች በፋኖ ኃይሎችና በብልጽግናው ጦር ሰራዊት መካከል ሲደረጉ ማምሸታቸውን ለማረጋገጥ ችለናል። በዚህም በመተማ የፋኖ ኃይሎች ደማቅ የተባለ ድልን እያስመዘገቡ ሲሆን በደደቢት፣ ቅዱስ ላሊበላ፣ ጋሸና እንዲሁም ይፋትና ጌራና አካባቢዎች ላይ ከፍተኛ የተባሉ ውጊያዎች መደረጋቸውን ሰምተናል። ከነዚያ ወደ ውጊያ ግንባር የተሰሙ የውጊያ መረጃዎችን በዝርዝር የምናስደምጣቸው ይሆናል። የጸረ ድሮን ኦፕሬሽን አጥፍቶ ጠፊ ድሮኖችን ጥቅም ላይ መዋል መጀመሩን ተከትሎ ከዓለም አቀፉ ማህበረሰብ የኢትዮጵያ አየር ኃይል ከፍተኛ የተባለ ውግዘት እየገጠመው መሆኑ ተሰምቷል። ይህንንም ለማስተባበል የአየር ኃይሉ አዛዥ ሜጀር ጀነራል ይልማ መርዳሳ ምላሽ መስጠታቸውን ሰምተናል። ይህንን አስመልክቶ የተሰማውን መረጃም በዝርዝር የምታደምጡት ይሆናል። ከሆሮ ጉድሩ አባቶች ግድያ ጀርባ ያለው ሚስጥራዊ መረጃ ወጥቷል። የአራት ኪሎ አብይ አህመድ አስተዳደር ይህ ሚስጥራዊ መረጃ እንዳይወጣ ከፍተኛ ጥረት ቢያደርግም የሚስጥራዊ መረጃ በትላንትናው ዕለት ሾልኮ ወጥቶ በበርካቶች ዘንድ መነጋገሪያ መሆኑ ተሰምቷል። ይህ የሆሮ ጉድሩ ንጹሐን አባቶች የሞቱበት ሚስጥራዊ መረጃ ምንድን ነው? በዝርዝር የምታደምጡት ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከኢትዮ ሚዲያ ጋር እንድታደርጉ የጠየቅን ወደ ዝርዝር መረጃዎቻችን አለፍን። ሰናይ ቆይታ። ወደ መጀመሪያው መረጃችን ስናልፍ የኤርትራው መሪ ኢሳያስ አፈወርቂ ከኢትዮጵያ መንግስት የተቃጣባቸውን ጦርነት ለመመከት በሚል ከሰሞኑ ወደ ሳውዲ በማቅናት የሳውዲው ልዑል መሐመድ ቢን ሰልማንን ያገኙ ሲሆን በሳውዲው ልዑል ድጋፍም የፋኖ ኃይሎችንና የህወሓት ኃይሎችን በማስተባበር ኢትዮጵያ ላይ መጠነ ሰፊ የተባሉ ጥቃቶችን ለመክፈት መዘጋጀታቸው ተሰምተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ መንግስት የተቃጣባቸውን ጦርነት አስቀድሞ ለመመከት በሚቻልበት ሁኔታ ላይ ከሳውዲው ልዑል ጋር የመከሩ ሲሆን ሳልቀደም ልቅደም በሚል እሳቤ በአሁኑ ሰዓት በርከት ያሉ የፋኖና የህወሓት ታጣቂዎችን በኤርትራ በረሃዎች ለቀጣዩ ጦርነት እያዘጋጁ መሆኑንም ከቀጠናው የተሰሙ ያሉት መረጃዎች አመላክተዋል። ይህንን አስደንጋጭ መረጃ የሰማው የአራት ኪሎ የአብይ አህመድ አስተዳደርም በአፋጣኝ የምክር ቤቱን አፈ ጉባኤ ታገሰ ጫፎን ወደ ኢራን በመላክ የኢራንን ድጋፍ የጠየቁ ሲሆን በአሁኑ ሰዓትም የሳውዲና የኢራን ጦርነት በኢትዮጵያና በኤርትራ በውክልና ለማድረግ ከፍተኛ የተባለ ሩጫ የተደረገ መሆኑንም ለማረጋገጥ ተችሏል። የኢትዮጵያ መንግስት የአሰብ ወደብን በቁጥጥር ስር አስገባለሁ በሚል ዛቻና ማስፈራሪያውን መቀጠሉን ተከትሎ ሁነኛ አጋር እየፈለገች የምትገኘው ኤርትራ በአሁኑ ሰዓት የሳውዲ መንግስትን ከጎኗ በማሰለፍ በኢትዮጵያ ውስጥ ያኮረፉትን ፋኖና ህወሓትን ከጎኗ አሰልፋ የአብይ አህመዱን መንግስት ለመዋጋት ዝግጅቷን መጨረሷን መታወቁ ሰምቷል። ይህንን ተከትሎም በአሁኑ ሰዓት አብይ አህመድ ከኢራንና ከተባበሩት አረብ ኤሚሬት ከፍተኛ ድጋፍ ለማግኘት በሁለቱ ሀገራት ከፍተኛ የተባለ የዲፕሎማሲ ስራ በመስራት ላይ እንደሚገኙም ከቀጠናው ምንጮች እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በፋኖ ኃይሎች እና በብልጽግናው ሰራዊት መካከል በአማራ ክልል የተለያዩ አካባቢዎች የተደረጉ ያሉ ውጊያዎች ዛሬም ተጠናክረው መቀጠላቸው ተሰምቷል። ከሰሞኑ በመተማ የፋኖ ኃይሎች በብልጽግናው ጦር ላይ ከፍተኛ ድልን የተቀናጁ ሲሆን የብልጽግናው ሰራዊትም በተለያዩ አካባቢዎች ላይ የመልሶ ማጥቃት እርምጃዎችን ወስዳሉ ብሎ ውጊያዎችን ቢከፍትም ከፋኖ ኃይሎች አጸፋዊ ምላሾችን እየተሰጠው
መሆኑን ለማረጋገጥ ተችሏል። ምሽቱንም በተለያዩ የክልሉ የአውደ ውጊያ ግንባሮች ላይ ውጊያዎች ተጠናክረው የቀጠሉ ሲሆን በደደቢት በረሃ ከህዋት ኃይሎች ጋር፣ በቅዱስ ላሊበላ፣ ጋሸና እንዲሁም ይፋትና ጊራና መስመሮች ላይ የብልጽግናው ሰራዊት ከህዋትና ከፋኖ ኃይሎች ጠንከር ያሉ ጥቃቶች የተከፈቱበት መሆኑንም ለማረጋገጥ ተችሏል። በአሁኑ ሰዓት የፋኖ ኃይሎች ከህዋት ጋር በጋራ በመጣመር ውጊያዎችን በብልጽግና ጦር ሰራዊት ላይ መክፈታቸውን ተከትሎ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ አመራሮች ስጋት ውስጥ መውደቃቸውንና ይህንን ስጋታቸውንም ለ4 ኪሎ ቤተ መንግስት ሪፖርት በማድረግ ላይ እንደሚገኙም ለማረጋገጥ ተችሏል። ምሽቱን በእነዚህ የአውደ ውጊያ ግንባሮች ከፍተኛ የተባሉ ላስጨራሽ ውጊያዎች የተደረጉ መሆናቸውንም ከአውደ ውጊያ ግንባሮች የተሰሙት መረጃዎች አመላክተዋል። በሌላ በኩል እንዲሁ የኢትዮጵያ አየር ኃይል የጸረ ድሮን ኦፕሬሽኖችን አጥፍቶ ጠፊ ድሮኖችን በማሰማራት ከኤርትራ ከህዋትና ከፋኖ ኃይሎች ጋር በሚያደርጋቸው ውጊያዎች ላይ ለመጠቀም ዝግጅቱን መጨረሱን ተከትሎ እነዚህ አጥፍቶ ጠፊ ድሮኖች በንጹሐን ዜጎች ላይ ከፍተኛ የተባለ ጉዳትን ያደርሳሉ በሚል ከዓለም አቀፉ ማህበረሰብ ከፍተኛ ውግዘትን እያስተናገዱ መሆኑ ሰምተዋል። ይህንንም አስመልክቶ የአየር ኃይሉ አዛዥ ሜጀር ጀነራል ይልማ መርዳሳ ለዓለም አቀፉ ማህበረሰብ እነዚህ ድሮኖች እጅጉን ዘመናዊ የሆኑና ታርጌታቸውን ጠብቀው የሚመቱ ናቸው ሲሉ ከዓለም አቀፉ ማህበረሰብ እየደረሰባቸው ያለውን ውግዘት አስመልክቶ ምላሻቸውን መስጠታቸውንም ለማረጋገጥ ችለናል። በመጨረሻም በሆሮ ጉድሩ የተገደሉት አባቶችን አስመልክቶ የወጣው ሚስጥራዊ መረጃ በርካቶችን እያነጋገረ መሆኑ ሰምቷል። የ4 ኪሎ የአብይ አህመድ አስተዳደር ከኤርትራ መንግስት ጋር በጀኔራሎች አማካኝነት የገባውን ሰጣ ገባ ለማርገብና ትኩረቶች ሁሉ ወደ ወለጋ ቀጠና እንዲዞኑ ለማድረግ በርከት ያሉ የሃይማኖት አባቶችን ማስገደሉት ሰምቷል። ይህ መረጃ ከራሱ የብልጽግና አካላት ሾልኮ የወጣ ሲሆን በአሁኑ ሰዓትም በርካቶችን እያነጋገረ መሆኑ ሰምቷል። በሰሜኑ አቅጣጫ በአሁኑ ሰዓት ከፍተኛ የተባለ ውጥረት መንገሱን ተከትሎ ዝግጁ ያልሆነው የብልጽግና መንግስት ትኩረቶችን ከዛ አካባቢ ለማንሳት ሲል እነዚህ ንጹሐን አባቶች ባሰማራቸው ነፍሰ ገዳዮች ማስገደሉንም ለማረጋገጥ ተችሏል።